ፀጉር እየተነቃቀለና እየሳሳ ተቸግራችኋል? በአንድ ሰው ራስ ቅል ላይ በአማካኝ ከ100,000 እስከ 150,000 የሚሆን ፀጉር ይኖራል። በየቀኑ ደግሞ እስከ 100 የሚሆን ፀጉር ይነቀላል። ይህ ጤናማ የፀጉር እድገት ዑደት ነው። ከልክ ያለፈ የፀጉር መነቃቀልና መሳሳት ከምን ይመጣል? ለፀጉር እድገት አስፈላጊና መሰረታዊ የሆኑ እንደ ቫይታሚን ዲ፣ ዚንክ፣ ባዮቲን እና አይረን እጥረት ካለ፣ የራስ ቅል ቆዳ መድረቅና የጭንቅላት ቆዳ በሽታዎች እንደ ፎሮፎር የመሳሰሉት ካለ፣ ፀጉርን አዘውትሮ መተኮስ ፀጉር እንዲሰባበርና ያለ ጊዜው እንዲነቃቀል ከማድረጉም በላይ ለፀጉር መሳሳት ትልቅ አስተዋጽኦ ያደርጋል። በፀጉር ላይ የተለያዩ ኬሚካሎችን እንደ ቀለም፣ ፐርም እና የመሳሰሉትን መጠቀም ለፀጉር መሳሳትና መነቃቀል ዋነኛ ምክንያት ሲሆኑ፣ መፍትሄውም ከእነዚህ ድርጊቶች መቆጠብና የፀጉርን ንጽህና በየዕለቱ በቫይታሚንና ሚኒራሎች የበለጸጉ ሻምፖና ኮንዲሽነሮችን መጠቀም፣ ኮኮናትና ኦሊቭ ኦይል ድርቀትን ስለሚከላከሉ አዘውትሮ መጠቀም ከፀጉር